አንቺና በሷና በኔ መሀል የምታውቂዋለሽ አይደለም? አንቺና እሷ የምታወሩትን ሁሉ ታወራለች። እሷ ጓደኛ አትሆንሽም። ለብዙ ልጆች ምናምን ስታወራ ሰምቻለሁ። እሷ ስለኔ እኔ ነኝ እና ታዲያ እኔ ነኝ እንደ ጓደኛሽ እና ነይማ ስለኔ ነው የምታወራው። ሰላንቺ በፈጹም እንደ አይው ሶስት ሪከርድ አለ እዚህ ማን ነው ድፍረት አለኛሽ ሰጭራ ይያረዛባ ሰላም አለይኩም ቤተሰቦቼ እንዴት ናችሁ? ዛሬ ማለት ነው የሆነ ሰው የታጣላ ነው ሌላ ቪዲዮ ልንሰራ ተባብለን ነበርና እንዳይሰውኝ እና ላጣላቸው ጓደኛሞች ናቸውና ላጣላቸው ነው። ግን ሌላ ቪዲዮ እንስራ ተባብለን ማለት ቪዲዮ እንስራ ብያቸዋለሁ፣ ኖርማል ማለት ነው። ግን እኔ ሌላ ነገር አስቤላቸዋለሁና እንግዲህ ያለውን ነገር ተከታተሉ ማለት ነው። እስኪ ምን እንደሚፈጠር ግን በደንብ ማለት ነው የሚታወቁ ሰውን አይነት ጥያቄ ነው የምጠይቃችሁ። ታውቃላችሁ ጓደኛሞች ናቸው አይደለ? ነገር ተማመናላችሁ? እኔ ተማመናለሁ። ጓደኛሞቻችሁን እናንተ በደንብ ተማመናላችሁ? እርግጠኛ ናችሁ? እርግጠኛ ነኝ። አንቺ አትሳቂ፣ ወላሂ አትሳቂሽ፣ አትሳቁ። ወላሂ ስሪስ አትሳቁ። እሺ አማን ነው እናንተ ጓደኛ ምን ይሻለኛል ማለት ምን ያክል ጓደኝነታችሁን ትተማመኑበታላችሁ? እኔ በሷ እርግጠኛ፣ እሷ በኔ እርግጠኛ። አንቺ እርግጠኛ ነሽ በሷ? ምንም ነገር አንቺስ? እኔም እርግጠኛ ነኝ በሷ። እርግጠኛ ነሽ? ነይ ወደዚህ ዙሪ። እርግጠኛ ከሆንሽ አትሳቂ። አንቺስ? እሷ እርግጠኛ ነኝ። እኔም እርግጠኛ ነኝ። ምን እርግጠኝነት ጓደኝነት ምን ማለት ነው? በስ የሰው ልጅ እስካለው ህይወቱ በቃ እስካለን ድረስ መተማመን በዚህ ነው ማለት ነው። ምንም ነገር ችግርም ሲሆን ስታካፍልሽ ማለት ነው። እሺ አንቺስ? የኔም እንደዛ ነው። እሺ እናንተም ጓደኛ ናችሁ ወይ ብዬ አሁን የምጠይቃችሁ ነገር ማለት ነው የሆነ ነገር የሰማው ስላለ ነው። ምንድን አምሳሌ አንቺ ሁለታችሁም ጓደኛሞች ናችሁ አይደለ? እኔን አንቺ ጓደኛ አትሆንሽ ብልሽስ? የእውነት እንዴት? አሁን እኔ እሷ ጓደኛ አንቺና በሷና በኔ መሀል የምታውቂዋለሽ አይደለም? አይደለም እሷ እኔ በእርግጠኝነት እሷ ጓደኛ አትሆንሽ። ብዙ ነገር ነው የሰማሁት። እኔ ከፀሐይ ወደዛ ትሆኔ ለቪዲዮንም እንሰራው ግን እሷ ግን ጓደኛ አትሆንሽም። እኔ ብዙ ነገር ሰምቻለሁ ከሷ ማለት ነው። እንዴት? ምሳሌ አሁን አንቺ እሷ ጓደኛሽ ናታ። ጓደኛሽ አሁን የምታወሩትን ምስጢር ሌላ ሰው አይወራም አይደለ? እሷ ግን ታወራለች። እኔ ሰምቻለሁ። አንቺ ጋር አንቺና እሷ የምታወሩትን ሁሉ ታወራለች። እሷ ጓደኛ አትሆንሽም። አንቺ እርግጠኛ ሆነሽ ማለት ነው እርግጠኛ ሆነሽ በሷ እርግጠኛ ነሽ አይደለ? እሷ ግን አትሆንሽም። እኔ ለምንድን ነው አትሆንሽም ያልኩሽ? እናንተ የምታወሩት ምስጢር ታወራለች። ትምህርት ቤት የምታደርጉትን ምናምን ለብዙ ልጆች ምናምን ስታወራ ሰምቻለሁ። እሷ ስለኔ እኔ ነኝ እና ታዲያ እኔ ነኝ እንደ ጓደኛሽ እና ነይማ ስለኔ ነው የምታወራው። አሁን ለእንትናም አሁን ለሩቅያ ብለራሱ ታወራለች፣ በስልክ ታወራለች፣ ሪከርድ ታደርግላታለች። አይ ከቅርብ ሰው ነው የሰማሁት። እኔ ያዝናለሁ በጣም እንደዚህ ታደርጋለህ ብያለሁ። አላሰብኩም። እኔ አላደርግም። እንደዚህ አርገሽ ይሆናል እንግዲህ የሰው ልጅ መቼም ተመሬት ውስጥ ይሄ ነው ብሎ አሁን ብዙ ምስጢር ታወራለች አይደለ? ያን ሁሉ ለሰው ታወራለች። እንዴት አድርገሽ? አሁን ባለፈው የሆነ ቀን ትምህርት ቤት የሆነ ነገር አርጋችኋል። ያንን አወርታለች ሰምቻለሁ። ግን አትሆንሽም ጓደኛ። በምን ምክንያት አደረግሽ? በምክንያት ቶን እኔም በልሽ ማለት ምስጢር ታወሪያለሽ አታወሪም? ታዲያ ማን እኔ ከማን ሰማሁ? አሁን ስለሷ ገመና ታወሪያለሽ አውርተሽ እንጂ ካላወራሽ መቼም ያ አንቺ ውጭ ማውራት ስለሌለ መቼም አታወሪ። ያወራሽ ማን? የሰው ልጅ ማን ነው? ለኔ ነው የነገሩኝ። ማለት ጠብ ነው
ለኔ ነው ማንሽ ማለት እኮ ጠብ ነው የሰው ልጅ ማቻም አንቺ እኔም ማወራውን አንቺ ያወራሽው ምክንያት ሲኖርሽ ነው አይደል? በፍጹም እኔ ስለአንቺ በጭራሽ ነው ያወርቻለሁ። እናሽ ሷኬታ መጣች። እኔ ጓደኛ አትሆንሽም። እኔ ብዙ ነገር ሰምቻለሁ። ሀታ ለሩቅያ ትናገራለች። እንዴት ይሄንን እንዴት ሩቅያ ማለት ነው። ግን በዙ እንደው ሚስጥር ባታወሩ ይሻላል። ሚስጥር ታመናለሁ እንጂ እንዴት? እሺ እኔ አሁን ላጣላችሁ አይደለም የእውነት ግን አውርታችሁ እኔ ላጣላችሁ ፈልጌ አይደለም። የእውነት አውርታችሁ ማለት እንደዚህ ያለ ነገር በውስጣችሁ እንዳይኖር ማረክ። አንቺ ለምን ለሰው ታሞኛታለሽ? አንቺም ብታሚ ከሆነ አንቺም እኮ ታሚያት ትችያለሽ። በእርግጠኝነት አላማትም። እኔ በፍጹም አንቀናም ተተለቅ። ምክንያቱም እኔ በሁሉም ነገር እኔ የእሷን ሰማሁ እንጂ አንቺ ስለሷ ተወሪታ ግን ለምን እንደዚህ ታደርጋላችሁ ወይ ለምን እንደዚህ ታደርጊያሽ? እኔ እሷን የሰማሁት እኔ እስከዛሬ በማውቀው እኔ ነው በእኔ እርግጠኛ እንደሆነችና እርግጠኛ በሆንኩ ነበር የማውቀው። ግን እኔ ምን አስባ እንዳወራች አላውቅም። ምን እንዳሰበች ማለት ምንም እንደሰራሁት አላውቅም። የሰው ልጅ ደግሞ ጓደኝነት ማለት የተበዳደለውን ተናግሮ ወይንስ በመፍትሄ በመነጋገር የሚፈታ ነገር ነበር። ግን እሷ ለውጭ አውርታለች። ምንም ነገር ማድረጋችሁ ለምን አወራሽኝ ማለት ጓደኝነት እስከ ምን ድረስ ነው? እስካሁን ድረስ ነው። በፍጹም እኔ እኮ አላወራሁም። እንዴት እሺ? ከየት መጣ? ከመሬት ብድግ ብሎ አላደረኩት። ምን ታታደርጊው ሶፊያ ይሄ ነው ብላ ምንም የምታወራው ነገር የላትም። በፍጹም እኔ ሰላንቺ እና እሺ ደግሽ እሺ ለህትሽ እሺ ማን ነገራት? ይሄንን ነግረሽ እንድንነገረች እኔ በፍጹም ሰላንቺ በፍጹም እኔ ውስጥ ሪከርዱ አለ እዚህ ውስጥ እኮ አለ። እሺ ካላመንሽ አይደለም አሁን ደግሞ ስልኩን ሰምታችሁ ልትሉ ነው አንቺ አሁን ትንገርሽ አሁን ለምን ቪዲዮ ማለት ከመስማቱ በፊት ለምን አስማማ ይሄ ነው ብለሽ ንገሪኝ። ይከርድን ከመስማት በፊት እኔ ሰላንቺ አላወራሁም። ለምን ድርቅታ ያለሽ እንትን እኮ አለ ስልኩ እኮ አለ። ለምን አትተማመኑም እናንተ ጓደኛው ማለት ነው? ለምን እንዳላመነችኝ እኮ ለምን አንቺ እንደዛ ታያለሽ? ይሄንን ነው ያላመንኩት ምክንያት እኮ ብትለኝ እኔም ደስ ይለኛል። ለምን እንደዛ ታያለሽ? እኔ በፍጹም አምንሻለሁ። አንቺ ግን ላታምንሽ ትያለሽ። እና እንዴት እሺ ከሰው እየሰማሁ እንዴት ብዬ ሁለተኛ ቀጥላለሁ? ከሰው ከእርግጠኛ ሰው ነው የሰማሽ? እና እንግዲህ መቼም ከእህቴ በላይ ማን አለ ብዬ አይደለም። ከእህቴ በታይ ደግሞ አንቺ ነሽ ብዬ አስባለሁ ነበር። ለሷስ የነገራትንማ አላውቅም። መቼም አኮንሽም እያለችኝ ትሆነኛለህ ብዬ መገግምበት መንገድ የለም። አይ ተሳስቼ ነው ካልሽ ደግሞ ተሳስቼሽ ነው። የሰው ልጅ እኮ የማይሳሳት ነገር የለም። ሁሉም ነገር ይሳሳታል። ሚስጥራችሁና ግን ለሁለተኛ እንደዚህ ነው ብሎ ለማንም አይወራም። ታርገሻል አላረግሽም አውርተሻል አላወራሽም ተሳስቼ ከሆነ ተሳስቼ ነው ወይ ካላወራሽ ተሳስቻለሁ እንደዚህ ነው ብትይ እኮ እኔ ደስ ይለኛል። ምክንያቱም እኔ የሰው ልጅ እስከዚህ ድረስ የሰው ልጅ እስከ ጥግ ድረስ ነው የሚወድሽ። ከወደድሽ እስከ ጥግ ድረስ የምኑን ነው የሚያወራሽ? ይሆዱን ከዛ ይሆዱን ካወራሽ በኋላ በቃ የሰው ልጅ ጓደኛ የሚይዘው ወይንስ ለመደበሪያ ወይንስ እንትን ለማለት ነው እንዴ? የሆነ ውስጣዊ ከሆነ የሆነ በቃ ብቻውን ከሚያወራ ሰው ጋር ከባወራ ይሻለኛል ብሎ ነው የሰው ልጅ ጓደኛ የሚይዘው። ታውስተሻልያሽ እኔ ከመሬት አንስታ ይሄ ነው አትልም። መቼም ፊት ለፊት የሚያጋጥም ሰው የሚወድ ሰው እንጂ መቼም ብለሃል በሌለበት መንገድ ብለሃል የሚለው ሰው ብለሻልና ብለሃል የሚለው የሆነ እንጂ ነገር ሳይሰማ እንደዛ አይሆንም። የሚያቀራቅር በሩቅ የሚያቀራቅር ሳይሆን እኔና አንቺ ፊት ለፊት አጋጠመችን ለምን እንደዚህ ለምን መፍትሄያችን ተነጋግረን እንድንፈታ ብቻ ነው። ስለዛ ነኢማ አርገሻል አይደለም አውርተሻል አርገሻል እና ታዲያ ምንድነው ጥፋትሽን ማታምነው? እኔ መቼም አላልፍሽም ጥፋትሽን ካላመንሽ ታረጊ እንጂ ምንም ማለት ነው። ያለሽ ተዘለሽ ታዲያ እና ታጓምልበት እኮ ምክንያት ሲኖረኝ ነው። አሁን እስካሁን አብረን እየተጫወተ ነበር። ምክንያት ሳይኖረኝ ይሄ ነው ብዬ አልናገርሽም። እና ብለሽ ያልሽ ነው? አይ አላልሽ ብለሻል። እንግዲህ ብለሽ ነው እንግዲህ እኔ ሌላ ነገር ልንሰራ በቃ ከዛ ይሄው ምንም ነገር ሳንፈጠር ይሄ ነው ብላ ተናገረች። ምክንያቱም በፊትርሳ እርግጠኛ ነሽ በጓደኛሽ ስትለይ ማለት ነው። አሁንም እርግጠኛ እንዳልሆንኩ ነው እንጂ አምነሽ ካልተቀበልሽ እርግጠኛ እንዳልሆንኩ ነው እንጂ ማምነው ከአሁን በላይ መቼም እኔ ካንቺ ነገር የሚመለከተኝ ነገር የለም። አብቅቻለሁ። ሲጀመር ዝም የምትለው ማለት ታወራልኝ ማለት ነው አይደል? እና ዝም የምትለው እኮ ስለምታወራ ነው። አሬልሽ ጥያቄም የለም መልስም የለም።
እና ታዲያ አትናገሪም? እንዲያጠፋሽ አውርቻለሁ። አውርተሻል በቃ እሺ። ለኔ ምን አይነት ምክንያት ነው የምታቀርቢልኝ? አወራሽ አይደለ? አውርቻለሁ ብለሽ የሰው ልጅ ሲያጠፋ አውርቻለሁ ብሎ ነው በቃ አውርቻለሁ ብሎ ምን አይነት አማርኛ ነው? ለምን ታወሪያለሽ አንቺ? የሷ ሚስጥር በምን ምክንያት? እሺ አንቺ ስለኔ አውርተሽ አታውቂም? እኔ መቼም አውርቻለሁ በእውነቴ ነው። አንቺ የሰማሽው ነገር አለ? አንቺ የሰማሽው ነገር ካለሽ እርግጠኛ ነኝ ብልሽ ወይንም ካንቺ እንደዚህ ሰምቼ ነው ያወራሁት የምትይው ካለ አላውቅም። ምክንያቱም እኔ አሁን እውነቱን እየተናገርኩ ሁለታችሁም፣ አንቺም ውስጥሽ ካለ ተናገሪ። አምጥሽ ታውቂያለሽ? ሰምቻለሁ። የት ነው የሰማሽ? የት ነው የሰማሽው? የነገረማ ነግሮሻል። መቼም እንደ ሱፊያ መጥቶ ይሄ ነው ራህመት እንደዚህ አድርጋለሁ ያልሽ ሰው የለም አለ። ለምንድን ነው ያለው? አይ የሰው ወሬ ነው እየኔ ብዙ ሰምቻለሁ። ነው እንዴ? ሁሉንም ነገር ትሰሽው ነው? አዎ። በጣም አዝናለሁ። ምንም ነገር እንዳልሰማሽ እርግጠኛ ነኝ እኔ። እሺ በጣም እርግጠኛ ነኝ 100%። እንዴት እርግጠኛ ልትሆን ይችላል? አንቺ እንዴት እኔና አንቺን ጓደኛ ሳትተማመንበት ነው? እኔማ ተማምኜ አውርቼሽ ነበር። አልተማመንሽበትም፣ በጭራሽ አልተማመንሽበትም። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው ብለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና